እንግዲህ ዛሬ ደግሞ በቀጥታ ከኢኮኖሚ ጋር የሚገናኝ አንድ ሀሳብ ይዤ መጥቻለሁ። እዚህ ጋር እንደምታዩት ስለ ሰላም ነው ማለት ነው። ኢትዮጵያ በእምነት ከዓለም አራተኛ በሰላም ደግሞ ከዓለም 144ኛ ሆናለች ይላል አርዕስቱ። ከስር ደግሞ ዓለም ሰላም ብትሆን ኖሮ እያንዳንዳችን ከ250 ሺህ ብር በላይ ደርሰን ነበር የሚልም ተጨማሪ ያርሳለሁ። እስኪ እንዴት ነው ይሄ ሊሆን የቻለው የሚለውን ነገር አብረን የምንወያይ ነው የሚሆነው። ለዚህ እንደ ማጣቀሻ የምጠቀመው ግሎባል ፒስ ኢንዴክስ ነው። እንግዲህ የ24 ወጥቷል። ከወጣ የተወሰኑ ወራቶች ሆነውታል። ይሄ ግሎባል ፒስ ኢንዴክስ እንግዲህ የሀገራትን አንጻራዊ ሰላም ነው ሜጀር የሚያደርገው። በዛም ለሀገራትና ለሪጅኖች ደረጃ ይሰጣል። የሚሰራውም ደግሞ ወይ ደግሞ የሚዘጋጀውም ደግሞ ይሄ ግሎባል ፒስ ኢንዴክስ በኢንስቲትዩት ፎር ኢኮኖሚክስ ኤንድ ፒስ በተባለ ተቋም ነው ማለት ነው። ይሄ ተቋም ዋናው ዓላማው ትርፍ አይደለም። ሄድኳርተሩ የሚገኘው ሲድኒ አውስትራሊያ ነው ማለት ነው። ከዚህ በተጨማሪ ደግሞ አሜሪካና ሜክሲኮ ላይም ተጨማሪ ቢሮዎች አሉት። እንግዲህ እንዴት ነው የተሰራው ይሄ ኢንዴክስ ከሚለው መጀመሩ የተሻለ ስለሚሆን ትንሽ ደቂቃ ስለሆነ አብራችሁ እንድትቆዩ ጋብዛችኋለሁ። አንደኛው ይሄ እንግዲህ ግሎባል ፒስ ኢንዴክስ ኦቨርኦል ራንክ ያለው አገራትን እንደየሰላም ደረጃቸው ራንክ ያደርጋቸዋል ማለት ነው። ስለዚህ አንደኛ ላይ የተቀመጠችው ሀገር በጣም ሰላማዊ ሀገር ናት። መጨረሻ ላይ የምትቀመጠው ሀገር 163 ሀገሮች ናቸው እዚህ ዳታ ላይ ያሉት። ስለዚህ 163ኛ ላይ የምትቀመጠው ሀገር ደግሞ በአንጻራዊነት ሰላም የሌለባት ሀገር ናት ማለት ነው። ሌላው ስኮር አለ። ኮምፖዚት ኢንዴክስ ነው። በእርግጥ ይሄ ከ1 እስከ 5 ነው። ይሄ ስኮር 1 የሚያመጡ ሀገሮች በጣም ሰላማዊ ናቸው ማለት ነው በአንጻራዊነት። 5 የሚያመጡ ደግሞ የተናጋ ሰላም ያለባቸው ሀገሮች ናቸው። እነዚህ ከ1 እስከ 5 ያሉት ኢንዴክሶች ኮምፖዚት ኢንዴክሶች ቁጥሮች ወይ ደግሞ ስኮሮች የመጡት ደግሞ 23 የሚጠጉ የተለያዩ ኢንዲኬተሮችን ተጠቅሞ ነው ሰላምን የሚጠቅሙ ኢንዲኬተሮችን ነው። እነዚህ 23 ኢንዲኬተሮችን ደግሞ ለሶስት ነው የከፈሏቸው። አንደኛው ኦንጎይንግ ዶሜስቲክ ኤንድ ኢንተርናሽናል ኮንፍሊክት ነው። ስለዚህ በሀገር ውስጥም ሆነ በአጎራባች ሀገሮች ጋር ያለ ኮንፍሊክት ነው። ሁለተኛው ሶሻል ሴፍቲ ኤንድ ሴኩሪቲ ነው። የመጨረሻው ደግሞ ሚሊታራይዜሽን ነው ማለት ነው። እነዚህን በሶስት የተከፈሉት በስራቸው ደግሞ አጠቃላይ በድምሩ ወደ 23 የሚጠጉ ኢንዲኬተሮችን ተጠቅመው ነው ኮምፖዚት ኢንዴክስ ሰርተው ከ1 እስከ 5 በዛ መሰረት ደግሞ ሀገራትን አንደኛ፣ ሁለተኛ፣ ሶስተኛ እያሉ እስከ 163ኛ ያስቀመጧቸው ማለት ነው። እንግዲህ በዚህ ኢንዴክስ መሰረት በዚህ 24 ላይ የወጣው ሪፖርት እንደሚያሳየው ከሆነ በ2023 እንግዲህ the economic impact of violence on the global economy ብሎ ያስቀመጡት 19.1 ትሪሊየን ዶላር ነው ማለት ነው። ስለዚህ ዓለም ለብጥብጥ በኪዮስ ምክንያት ያወጣችው ወጪ ወደ 19.1 ትሪሊየን ዶላር አካባቢ ነው። ይሄ ማለት ከዓለም አጠቃላይ ኢኮኖሚ ወይ ደግሞ ከዓለም ጂዲፒ ማለት እንችላለን ወይ ደግሞ ኢኮኖሚ አክቲቪቲ ወይ ደግሞ ግሮዝ ወርልድ ፕሮዳክት ማለት እንችላለን 13.5% አካባቢ ለብጥብጥ ለግጭት የዋለ ነው ማለት ነው። እንግዲህ ይሄንን ወደ ኢትዮጵያ ብር ብንቀይረው አሁን ባለው ምንዛሬ 105 አካባቢ ወደ 250 ሺህ ሰው ይደርሳል ማለት ነው። እያንዳንዱ ሰው ፐር ካፒታል ፐር ፐርሰን ዓለም ያወጣችው ለብጥብጥ ያወጣችው ወጪ 2380 ዶላር ነው። ወደ ኢትዮጵያ ስንቀይረው ደግሞ 250,923 ብር አካባቢ ነው ማለት ነው። እንግዲህ እዚህ ጋር አንድ ልብ ማለት ያለብን ነገር ይሄ ለብጥብጥ የወጣው ወጪ ነው። ለሚሊተሪ ጥይት መሳሪያ ለመስራት እና በሂደቶች ውስጥ የወደሙትን ነገሮች ብቻ ነው የሚይዘው። የሰውን ህይወት አይዝም። እንግዲህ ኦፍ ኮርስ የሰው ህይወት በብር መለካት አይቻልም። ምክንያቱም በብር ልንገዛው የምንችል ነገር አይደለም። ሁልጊዜም በብር ልንገዛው የማንችለውን ነገር በብር መለካት አይቻልም። ነገር ግን የሰው ልጅ ህይወት ምን ያህል ያወጣል ብላችሁ ቢያንስ የሰውነት ውስጥ ያሉ ክፍሎች ቦዲዎች ምን ያህል ያወጣሉ ብላችሁ ጎግል ብታደርጉ የተለያዩ ቁጥሮች ታገኛላችሁ። ከ550 ሺህ ዶላር እስከ 45 ሚሊዮን ዶላር ድረስ ማለት ነው። ሶ በጣም ትልቁ የሚባለው እያንዳንዱ የሰውነት ክፍል ያው ድጋሜ ማምረት አይቻልም፣ ድጋሜ መስራት አይቻልም። ሶ በብር በሞኔታሪ ቫልዩ መለካት ትክክል አይደለም። ግን ደግሞ ብር ለትንሽ ሳንቲም ብለው ለሚያጠፉ ሰዎች በዚህ መንገድ ማስረዳት አስፈላጊ ስለሆነ 45 ሚሊዮን ዶላር አካባቢ ነው ማለት ነው የሚሆነው። እያንዳንዱ በሰው ውስጥ ያሉ ኬሚካሎች እያንዳንዱ የሰውነት ክፍሎች ቢሸጡ ዋጋ ቢወጣላቸው 45 ሚሊዮን ዶላር አካባቢ ነው። ይሄ በ45 ሚሊዮን ዶላር የሰው ልጅ መግዛት ይቻላል ማለት አይደለም፣ አይቻልም። ግን ያው የዓለም ዋጋ ያወጣለት ይሄን ያህል ነው የሚለውን ለመጠቆም ያህል ነው። ስለዚህ የተለያዩ መረጃዎች አሉ ከ550 ሺህ ዶላር ጀምሮ እስከ 45 ሚሊዮን ዶላር። ግን 45 ሚሊዮን ዶላር ራሱ የሰው ልጅ
ዋጋ ይሄን ያህል ያወጣል ተባለ እንጂ በዛን ያህል የሞተብንን ሰዎች ያጣናቸውን ሰዎች በዛን ያህል ብር መግዛት አንችልም። ከዛ በላይም ብናወጣ መመለስ አንችልም ማለት ነው። ኤኒዌይስ ዓለም ለብጥብጥ ያወጣው ባለፈው አመት በፈረንጆቹ 23 ማለት ነው 19.1 ትሪሊየን ነው። ከዓለም ጂዲፒ ደግሞ 13.5% ነው። ለእያንዳንዱ ሰው ደግሞ ቢካፈል $2380 ይደርሳል ወይ ደግሞ በኢትዮጵያ ብር 250923 ብር አካባቢ ይደርሳል ሰላም ብንሆን ኖሮ ማለት ነው። እንግዲህ በዚህ ኢንዴክስ መሰረት አንደኛ ላይ ያለችው አይስላንድ ናት። ከዛ አየርላንድ፣ ከዛ ኦስትሪያ እያለ እስከ ሃንጋሪ ድረስ ከ1 እስከ 14 ያለውን ደረጃ ይዘዋል። ኢትዮጵያን እንግዲህ 144ኛ ላይ ነው የምናገኛት። እንግዲህ አምና በነበረው ሪፖርት 23 ላይ በነበረው ሪፖርት 151ኛ ነበርን። ስለዚህ ምናልባት የኖርዝ ጦርነት ሪላቲቭሊ ትግራይ አካባቢ ያለው ጦርነት በመቆሙ ምክንያት የተወሰኑ ደረጃዎችን ኢትዮጵያ አሻሽላለች ማለት ነው። አሁን 144ኛ ነው ያለ ነው። እንግዲህ እዚህ ጋር እንደምታዩት ሶማሊያ 153ኛ ያለች እስከ 163 ነው ሊስቱ። የመጨረሻ ላይ ያለችው የመን ናት ማለት ነው። አሁን እንግዲህ ያው በሰላም 144ኛ ነው ያለ ነው። ዞሮ ዞሮ ሌሎች ነገሮች ላይ የፈለገ ብንሰራ የፈለገ ነገሮችን ብናረግ ሰላም ከሌለ ያው ምንም ትርጉም አይኖረውም እና ይሄንን ማስተካከል ያስፈልጋል። ግን በተቃራኒው ደግሞ ወርልድ ሞስት ኤንድ ሊስት ሪሊጂየስ ካንትሪስ የሚለውን ሲኦ ወርልድ ሜጋዚን ላይ ያገኘው ዳታ ነው። ከዚህ በፊት የነበሩ ዳታዎች አንዳንዶቹ ከአፍጋኒስታን ይጀምራሉ። በጣም ሪሊጂየስ የሆነች ሀገር፣ በጣም አብዛኛው ሰው አማኝ የሆነበት ሀገር አፍጋኒስታን ነው ላይ ይጀምራሉ። ግን ሪሰንትሊ ግን ያለውን ያገኘሁት ሲኦ ወርልድ ሜጋዚን ላይ ነው። የሁለቱንም ሊንኮች የግሎባል ፒስ ኢንዴክሱንም የዚህ የእምነቱንም ዲስክሪፕሽን ላይ ያስቀምጥላችኋለሁ። እንግዲህ በዚህ መሰረት በዚህ ሜጋዚን መሰረት አንደኛ ሶማሊያ ናት በእምነት 99.8% ህዝቧ አማኝ ነኝ ብሎ ያስባል። ከዛ ኒጀር ነው 99.7%፣ ከዛ ባንግላዴሽ 99.5%፣ ከዛ ኢትዮጵያ 99.3% የኢትዮጵያ ህዝብ አማኝ ነኝ ብሎ ያስባል። ምን ማለት ነው እንግዲህ የሚቀረው 0.7% አካባቢ ብቻ ነው ከመቶ የማያምነው ወይ ደግሞ በፈጣሪ መኖር የማያምነው ማለት ነው። 99.3% አማኝ ነው። ከዛ የመን፣ ማላዊ፣ ኢንዶኔዥያ እና ስሪላንካ አሉ ማለት ነው። እንግዲህ ኢትዮጵያ በእምነት በዚህ ሲኦ ወርልድ ሜጋዚን ባወጣው መረጃ መሰረት አራተኛ ናት በእምነት። በሰላም ደግሞ ግሎባል ፒስ ኢንዴክስ ባወጣው መረጃ መሰረት ከ163 ሀገር 144ኛ ነን። ይሄ እንዴት ሊሆን ቻለ? አማኞች ከሆነን እንግዲህ ሁሉም እምነቶች እኔ እስከማቀው ድረስ ስለ ሰላም፣ ስለ አንድነት፣ ስለ ፍቅር፣ ስለ እምነት ነው የሚሰብኩት። በዋናነት ደግሞ ሰላምን ነው የሚሰብኩት። በዋናነት ደግሞ መከባበርን፣ መቻቻልን ነው የሚሰብኩትና አማኞች ከሆነን በእምነት ከዓለም አራተኛ ከሆነን በሰላም ለምንድን ነው 144ኛ የሆን ነው? ለምንድን ነው ሰላም መሆን ያልቻል ነው? ምናልባት እንደው ከ99.3% የኢትዮጵያ ህዝብ ሪሊ ጨዋ ሆኖ አማኝ ሆኖ የሚቀረው የማያምነው እኔ የበጠበጠን ወይስ ራሳችንን የተበጠበጥነው ወይስ ፖለቲከኞች ናቸው ብቻ ናቸው የበጠበጡን? ለምንድን ነው ይሄ ነገር የተፈጠረው? በእምነት አራተኛ ሆነን በሰላም እንዴት ነው 144ኛ ልንሆን የቻልነው የሚለውን ጥያቄ እንግዲህ ከኔ በላይ በተለይ የእምነት እውቀት ያላችሁ ሰዎች፣ የፖለቲካ እውቀት ያላችሁ ሰዎች ደግሞ የበለጠ ዘዝራችሁ እንድታብራሩት እንግዲህ ኃላፊነቱን አሳይመንቱን ለእናንተ ሰጣችኋለሁ። ቆይ ወዴት ነው የምትወጡት? መጀመሪያ ቪዲዮውን አይታችሁታል፣ ወዳችሁታል፣ ላይክ አድርጉት። ስለዚህ ለጓደኞቻችሁ መድረስ አለበት፣ ሼር አድርጉት። እንዲሁም ደግሞ ሰብስክራይብ አላደረጋችሁም ሰብስክራይብ አድርጉት። መቼ ነው ሰብስክራይብ የምታደርጉት? አሁን ነው ማለት ነው ሰብስክራይብ የምታደርጉት። በቀጣይ ቪዲዮ መለሳለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ቴንክ ዩ